አኩርፋለች። ለምን ከፋሽ እማዬ? ይከፋል። እናት ነኝ። ለእናት እንደዚህ አይነት ድንጋጤ፣ እንደዚህ አይነት ሽብር፣ እናት ያለው ልጅ ያለው እንደዚህ አይወራም። እንደዚህ ከምሽቱ 4 ሰዓት ልጅ በቅርቡ ለወለደችው አራስ ልጃቸው ምግብ ሰርተው በዚያ ምሽት አድርሰውላት ወደ ራሳቸው ብቻቸውንም ወደሚኖሩበት ቤት ተመልሰው ሄዱ። ሰዓቱ ምሽት 4 ሰዓት ይሁን እንጂ እኚህ እናት ወይዘሮ ደንበጭ ሰርኮባ ከምሽቱ 4 ሰዓት በኋላም ወደ ቤታቸው ተመልሰው አላረፉም። ስራ መስራት ነው የቀጠሉት። ሲሊንደር ለኩሰው ቅቤ እያነጠሩም ቆዩ። ድካም እየተጫናቸው መጣ። በዚህ ሰዓት ሲሊንደሩን ሙሉ ለሙሉ ሳይዘጉት እንቅልፍ ይዟቸው ሄደ። ደከመኝ የማይሉት በመጦራ ዕድሜያቸው ሌት ከቀን እየሰሩ ብቻቸውን እየኖሩ ራሳቸውን የሚያስተዳድሩት ብርቷ ሴት ባልተዘጋው ሲሊንደር አየር ተሞልቶ እንደተኙ በዚያው እስከ መጨረሻው አሸለቡ። ከሰሞኑ ከልጃቸው ሐና ምጥን በቲክቶክ አሳየሽ በሚል ስትዘለፍ ሕዝቡም ጣት እየቀሰረ ሲተቻት ከጎኗ ሆነው የነበሩት እናት ባልታሰበ አደጋ ከዚህ ዓለም በሞት ተለዩ። ይህንን የሰሙ ብዙዎች ደነገጡ፣ አዘኑ። እኚህ ሴት ሳያቸው የሚያሳሱ ለሁሉም እናት እንዲሆኑ የሚያስመኙ ብርቱ አያትና እናት ነበሩ። በማህበራዊ ሚዲያዎች የሞቱት ሰዎች እሷን ሲዘልፏት ደንግጠው ነው ተብሎ የተሰራጨው ዜናም ከእውነት የራቀ የተሳሳተ ዜና ነው። እናቷ በዚህ ደንግጠው አይደለም ከዚህ ዓለም ሕይወታቸው ያለፈው። ከሁሉም ብዙዎችን ያሳዘነውና ያነጋገረው ጉዳይ እኚህ እናት እንዴት ለብቻቸው እንዲኖሩ ታዋቂዋ ልጃቸው ሐና ፈቀደች የሚለው ነው። በቲክቶክ የምትታወቀው ልጃቸው ሐና በሀገር አሜሪካ ደህና ኑሮ ከሚኖሩ ሰዎች መካከል አንዷ ሆና ሳለ በቪዲዮቿ እንደምታሳየውም የተደላደለ ሕይወት እያላት እኚህን ምስኪን እናቷን ከባላቸው ነጥላ አሜሪካ ወስዳ መጦር አብራ ማድረግ ሲገባት ጭራሽ በዚህ ዕድሜያቸው ለብቻቸው እንዲኖሩ ልጆች የሰው ልጆች ማለት ነው እየጠበቁ ገንዘብ እንዲያገኙና እንዲተዳደሩ አድርጋ አድካሚ ስራንም እንዲሰሩ ማድረጓ ብዙዎችን አስቆጥቷል፣ አሳዝኗል። ምን ነው ለምን እንዲያደረገችም አስብሏል። እሷ አራስ በመሆኗ ቀኑን ሙሉ ልጆች ሲጠብቁ ስራ ሲሰሩ የዋሉት እናት ልጄ የእናቷ እጅ ይናፍቃታል፣ ዛሬ ቀኑን ሙሉም አላየኋትም ብለው ምግብ ሰርተው ከምሽቱ 4 ሰዓት ያደርሱላት ወደ ቤቷ ሄደው ነበር። ምግቡን አድርሰውላት ሲመለሱ ለእኩለ ሌሊት እየተቃረበ ቢሆንም ያቋረጡትን ስራ ቀጥለው ሲሊንደር ለኩሰው ቅቤ እያነጠሩ ቆዩ። ድካሙ አሸንፏቸው ሲሊንደሩን ሳያጠፉት በዛው እንቅልፍ ወሰዳቸው። ቤት ውስጥ አብሯቸው የሚኖር ሌላ ሰው ቢኖር ኖሮ ወይ የሚሰሩትን ስራ አስቆሟቸው እረፍት እንዲያደርጉ ያደርጋል፣ ወይም ምግቡን እሱ ያደርሳል፣ አሊያም ቢሰሩም ሲሊንደሩን ማጥፋት መዘንጋታቸውን አስተውሎ ያጠፋ ነበር። እኚህ ምስኪን እናት ግን ብቻቸውን ነው የሚኖሩትና ከራሳቸው ሌላ ማንም አልነበራቸውም። ጠዋት እናቷ ልጆቻቸውን የሚጠብቁላቸው ሰዎች ወይዘሮ ደንበጭ ልጆቻቸውን እንዲይዙላቸው እስኪመጡ ቢጠባበቁም ሳይመጡ ቀሩ። እረፈደ። አሁንም ሲጠብቋቸው የሉም። እኚህ እናት ቀን ቀን የሰው ልጆችን እየጠበቁ እያጫወቱ ገንዘብ ያገኛሉ። ክትፎ እንዲሁም የተለያዩ ባህላዊ ምግቦችን ቂቤም ጭምር እየሰሩ እየሸጡ ሌላ የገቢ ምንጭ ያገኛሉ። ታዲያ በዚህ ጠዋት ልጆች የሚጠብቋቸው ነበሩና እነሱ ጋር እንዲሄዱ ቢጠበቁም አልመጡም። ስልክ ቢደወልላቸውም ስልካቸው አይነሳም። ከዚያም እኚህን እናት እየጠበቁ የነበሩት ወላጆች ወደ ቲክቶከሯ ልጃቸው ሐና ደወሉ። ሐና ማታ ያመጡላትን ራት ተመግባ ከልጆቿና ከባለቤቷ ጋር በሞቀ ቤቷ የሰላም እንቅልፍ ተኝታ ጠዋቷም
እንደሌላው ቀን ሰላማዊ ነበር። ባለቀጠሮዎቹ ደውለው እናቷ እንዳልመጡ ስልክም ሲደውሉ እንደማያነሱ ነገሯት። እሷም ለእናቷ ደጋግማ ብትደውልም ስልካቸው አይነሳም። ከልጇ ጋር ሆና ወደ እናቷ ቤት እየበረረች ስትሄድ ሁሉም ነገር ረፍዶ ነበር። እናቷ በቤታቸው ውስጥ ሕይወታቸው አልፎ አገኘቻቸው። ይህ በቦታው ላለችው በዓይኗ ይህንን ያልጠበቀችውን ጉድ የተመለከተችው ልጃቸው ሌሎች ሰዎች እንደሚያስቡት ከባድ አይደለም። በቃላት ለመግለጽ የማይመች ከባድ ነው ተብሎ የማይታለፍ ስሜቱ ይሄ ነው የማይባል ለማጽናኛ ቃላት የሚጠፉበት የምድር ላይ ትልቁ ከባድ ስሜት ነው ያጋጠማት። ከዚያ በኋላም ራሷን አታውቅም። በሜሪላንድ ዋሽንግተን ዲሲ ነዋሪ የነበሩት እኚህ ብርቱ በሁሉም ዘንድ ተወዳጅ የሆኑት እናት የትናንቷን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ጭምር ነበር። ለሚመጣው ታላቁ የመስቀል በዓልም ቤተሰቦቻቸውን ልጆቻቸውን ለማስደሰት ሲሉ ሌሊቱን ሙሉ ቅቤ ሲያነጡና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበር። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱ የነገውን ፀሐይ ሳይሞቁት ያቺ ሌሊት ለእሳቸው የማትነጋ የመጨረሻ ሌሊት ሆና አለፈች። ከሳምንታት በፊት ልጃቸው የወሊድ ሁኔታዋን በማህበራዊ ሚዲያ አጋራሽ ተብሎ መላው ማህበራዊ ሚዲያው ተናውጦ እንደነበር ሁላችንም ተመልክተናል። እንኳን ምጥ ይቅርና የሰው ልጅ እንደ ከብት ሲታረድ እያየን ባለንበት በዚህ ሰዓት አንዲት ሴት ስታምጥ ቪዲዮ ቀረጸች በማለት ከልክ ያለፈ ውርጅብኝ ሲወርድባት ነበር። በየቀኑ ብዙዎች በሚገደሉባት ሀገር እሱን መቃወም ትተው ይህን አድርጋለች በማለት ከነዘር ማንዘሯ ስትሰደብ ነበር። ከሷም አልፎ እናቷና ቤተሰቦቿ ጭምር ሲሰደቡ ነበር። ምንም የማያውቁት የዋ ቤተሰቦች እንኳን ስድብና ትችት ደስታም ያስደነግጣቸዋል። ልባቸው እንደኛ የደነደነ ሰውነቱን የረሳ ከሰውነት ሕሊና የወጣ አይደለም። ልጃቸው በዛ ልክ አጀንዳ ስትሆን ይህች እናት ምን እንደሚሰማቸው መገመት አይከብድም። ይሄ ብቻም አይደለም፣ እሳቸው ሳይቀሩ ከፍ ዝቅ ተደርገው ተሰድበዋል። በሚሰሩት የሥራ አይነት ሳይቀር የመጡበት ማህበረሰብንም ጭምር እየተጠቀሰ ሲጠለጠሉ ነበር። ይህ ነው ከምንም በላይ የሚያመው። በማህበራዊ ሚዲያዎች ልጆች በሰሩት ስህተት እናትና አባት፣ ቤተሰብ ይሰደባል። በሶሻል ሚዲያ ለሰዳቢነት ተብሎ የተመረጡ ሰዎች ቁጭ ብለው የሆነ ችግር ካለ ለተሳዳቢው ዶላር ወይም አንበሳ ይወርዳል። እሱም ስራው ስለሆነ ስድብ የተባለውን አካል ሙልጭ አድርጎ ይሰድባል። እሱም ብቻ ቢሆን መልካም፣ ግን እንደዛ አይደለም። እናት፣ አባት፣ ልጅ፣ ቤተሰብ፣ ዘር ማንዘር ይሰደባል፣ ይረገጣል። ማህበረሰባችን በዚህ ልክ በመጥፎ ድርጊቶች ተጨማልቋል። ርዕስ የተፈለገ ሰው ላይ የተጠቆመ አንገት ማስደፋት፣ ልብን መስበር እንደምንም ሳይቆጠር ተለምዶ ቀጥሏል። ሰዳቢዎች ቤታቸው ተቀምጠው የሰው ሕይወትን እያበላሹ በሚያገኙት ብር ተንቀባረው ይኖራሉ። ሞት ግን ለሁላችንም ቀኑን ይጠብቃል እንጂ ሰዳቢም ተሰዳቢም ከሞት የሚያመልጥ ማንም የለም። ለእናታችን ነፍሳቸው በአጸደ ገነት ያኑርልን እያልን ለልጃቸው ለቤተሰቦቻቸው መጽናናትን ይስጥልን እንላለን።